ሰላም ሰላም እንዴት ናችሁ? በ2018 ዓመተ ምህረት የክረምት ትምህርት ተመዝግባችሁ ፈተና ተፈትናችሁ ላለፋችሁ መምህራን በሙሉ ትምህርት ሚኒስቴር የተመደባችሁበትን ዩኒቨርሲቲ ይፋ አድርጓል። እንዲሁም የምዝገባ ጊዜ ሐምሌ 24 እና 25 2018 ዓመተ ምህረት መሆኑን ትምህርት ሚኒስቴር አክሎ ገልጿል። ስለዚህ የተመደባችሁበትን ዩኒቨርሲቲ በስልካችሁም በኮምፒውተር ማየት ትችላላችሁ። እሱን እንዴት ማየት እንደምትችሉ አሁን አሳያችኋለሁ። ቪዲዮን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። የተመደባችሁበትን ዩኒቨርሲቲ ለማየት የምትጠቀሙበትን ብራውዘር ትከፍታላችሁ። አሁን በክሮም ላሳያችሁ። ስለዚህ ክሮም ትከፍታላችሁ። ክሮም ከከፈታችሁ በኋላ ስክሪኑ ላይ የምታዩትን ሊንክ ሰርች ባሩ ጋር ትጽፋላችሁ። ይሄንን ሊንክ ሰርች ባሩ ጋር ከጻፋችሁ በኋላ ኦኬ ትሉታላችሁ። ከዛ በቀጥታ ወደዚህ ወስዳችኋል። ወደታች ትወርዳላችሁ። ወደታች ስትወርዱ እዚህ ጋር ሊስት ኦፍ ሰሌክትድ ቲቸር ፎር ሰመር ትሬኒንግ ይላል። ይሄ እናንተ ሊስት የተደረጋችሁበትና የተመደባችሁበት ዩኒቨርሲቲ ነው። ይሄንን ዳውንሎድ አድርጋችሁ እናንተን ታያላችሁ። ይሄንን ዳውንሎድ ለማድረግ እዚህ ጋር ትመጡና ዳውንሎድ የሚል አለ። ዳውንሎድ የሚለው ላይ ኦኬ ትሉታላችሁ። ዳውንሎድ የሚለው ላይ ኦኬ ስትሉት ዳውንሎድ ያደርግላችኋል። ከዛ ስማችሁና የተመደባችሁበትን ዩኒቨርሲቲ ከሊስቱ ላይ ማየት ትችላላችሁ። እንግዲህ የተመደባችሁበት ዩኒቨርሲቲ ሄዳችሁ የምትመዘገቡበት ቀን ሐምሌ 24 እና 25 መሆኑን ትምህርት ሚኒስቴር ገልጿል። ስለዚህ መረጃውን ላይክ፣ ሼር በማድረግ ለሌሎቹ አድርሷቸው። እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር እንሰንብት።